የሚታወቀው ሁሉ የገቢ ተቋማችን አንዱ ዋና ዓላማውና ተግባሩ ግብርን በወቅቱ ሰብስቦ ለልማት ማዋል ነው። በዚህም የተነሳ ተቋሙ እቅድ አቅዶ ነው እየሰራ ያለው። ከእቅዱ አንጻር በበጀት ዓመቱ የተሰጠው የዚህ ወረዳ በጀት እቅድ 182 ሚሊዮን 317796 ብር ነው። ይህንን ግብር ሰብስቦ ወደ መንግስት አካውንት ለማስገባት ያው አንደኛ የባለሙያውን ጥረት ይጠይቃል። ሁለት አጋር አካላትንና ባለድርሻ አካላትን ግንዛቤ እየፈጠርን ከነሱ ጋር ሆኖ ተረባርቦ ግቦት መሰብሰብ ነው። በሶስተኛ ደረጃ የጠቅላላ የወረዳ አመራሩ የፖለቲካ አመራሩን ጨምሮ በዚህ የግብር አከፋፈል ላይ ተረባርቦ ግብሩን በወቅቱ እንዲከፍል ግንዛቤ እየተፈጠረ እንዲሰበሰብ ማድረግ ነው። ከዚህ ጋር ተያይዞ ምናልባት አሁን ወቅቱ አስቸጋሪ ከመሆኑ ጋር ተነስቶ በወቅቱ አስቸጋሪነት እቅዱን ለመሸፈን በ6 ወር መሰብሰብ የሚገባን እቅድ ያልደረስንበት ሁኔታ አለ። ይህንን በሚመለከት ምናልባት ከወቅቱ ጋር ተያይዞ ቢሆንም እኛና ባለሙያው እንዲሁም ባለድርሻ አካላት ስራውን አላቋረጥንም። በስልክ እየጠራን በአካልም እንደዚሁ የምንቀርባቸውን እያገኘን ግብራቸውን እንዲከፍሉ ያደረግንበት ሁኔታ አለ። ይሄን አስቀጥሎ ወደ ቀጣይ በጀት ዓመትም ማለት ወደ ቀጣይ ሁለተኛ ሩብ ዓመትም መስራት እንዳለብን ይጠበቅብናል።